የቀኑ ማስቲካ ብታኝክ ምን አባቱን የሚፈጠረው? ዝም ብሎ ለአፍ ጠረን ብቻ ይመስልሃል? አይደለም ጀለሴ፣ ከውስጥ ወደ ውጭ ይለውጣል። ስለዚህ 6 የሚያሳብዱ ጥቅሞች እነሆ። የመጨረሻውን ደግሞ በጭራሽ አትገምተውም። አንደኛ፣ አንጎልህን ወደ ቱርቦ ሞድ ያስገባዋል። ማስቲካ ማኘክ ወደ አንጎል የሚሄደውን የደም ፍሰት በ1.25% ገደማ ይጨምረዋል። ይሄ ማለት ፈጣን ምላሽ፣ ስለታም ትኩረትና ጭንቅላቱ እንደተመታ ጅብ ስክሪን ላይ ማፍጠጥ የለም ማለት ነው። ሁለተኛ፣ ጭንቀትን እርሳው። ማስቲካ ስታኝክ የኮርቲሶል መጠን ልክ እንደ ቀድሞ ፍቅረኛ ሃይኪው ይወርዳል። በቃ አንጎልህን ወደ ማረጋጋት ሁኔታ በማስገባት ያታልለዋል። ሶስተኛ፣ የተረገመውን የምግብ ፍላጎትህን ያጠፈዋል። ያንተ ደደብ አንጎል ማኘክን ከመብላት ጋር ያመሳስለዋል። ስለዚህ እኩለ ሌሊት ላይ ለቁርስ ስትጓጓ አንድ ማስቲካ አፍ ውስጥ ክተትና ረሃቡ ይጠፋል። አራተኛ፣ ጥርሶችህን ይጠብቃቸዋል። ከስኳር ነፃ የሆነ ማስቲካ ምራቅን ይጨምራል፣ አሲድን ያስተካክላል እና የጥርስ መቦርቦርን በተፈጥሯዊ መንገድ ይዋጋል። አምስተኛ፣ ስሜትህን በቅጽበት ያነሳሳል። የሚያስጠላ ስሜት ላይ ነህ፣ ማኘክ ጀምር። አንጎልህ ዶፓሚን ይለቃል፣ ኃይልህ ይነሳሳል። እናም በድንገት ህይወት ጣፋጭና አሽቃባጭ ትሆናለች። ቁጥር 6 አልማዝ ሊፈጭ የሚችል መንጋጋ ይገነባልሃል። አዎ ይህ የተረገመ እውነት ነው። ማኘክ የመንጋጋህን ጡንቻዎች ትንሽ ስፖርት ያሰራቸዋል። ያስቃል አይደል? ፈታበል። አሁን የማስቲካ ሱስ እንድትጀምር እየነገርኩ አይደለም፣ ግን ይሁን። ከዚህ የከፉ ልማዶች አሉ። የሚመችህን ማስቲካ ኮመንት ላይ አስቀምጥልኝ። ዶክተር አበሻን ደግሞ ፎሎ ማድረግ አትርሳ።